አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። አስደናቂው የተፈጥሮና የፈጠራ ፉክክር የሳይንስ ልቦለዶች ደራሲው ወደፊት እውን ሊሆን ይችላሉ በሚላቸው ሳይንሳዊና ኪነጥበባዊ መላምቶች ላይ ተመስርቶ የሚጽፋቸው የፈጠራ ድርሰቶች ናቸው እንጂ ትንቢቶች አይደሉም። ይሁንና ደራሲው ለተረካው እንዲያመቸው አድርጎ በሐሳብ የፈጠረው የልቦለድ ድርጊት ተፈጥሮ በሚደንቅ ሁኔታ ኮረጃ ስትፈጽመው ምን ጉድ ይባላል። የዚህ አይነቱ የፈጠራና የተፈጥሮ ፉክክር እንዴት ሊሆን ይችላል? ይህ ብዙዎች በአድናቆት ያነሱት ጥያቄ ነበር። ፈጠራን በመፎካከር ረገድ ተፈጥሮ አንድ ተአምረኛ ድርጊት ፈጽማለች። ታሪኩ እንዲህ ነው። በ1898 ላይ ሞርጋን ሮበርትሰን የተባለው ደራሲ ፉቲሊቲ በሚል ርዕስ አንድ የሳይንስ ልቦለድ መጽሐፍ ጽፎ ለሕዝብ ያቀርባል። በዚህ ልቦለድ ውስጥ ደራሲው ሮበርትሰን በምናቡ የፈጠራት ቲታን የተባለች መርከብ ከግግር በረዶ ጋር ተላትማ ስትሰምጥ በቂ የሕይወት ማዳኛ ጀልባዎች አልነበሯትም። ከሞላ ጎደል ሁሉም ተሳፋሪዎቿ ሕይወታቸው አልፏል። ይህንን አሳዛኝ አደጋ የሚያሳየው የሮበርትሰን የልቦለድ መጽሐፍ ነው። ታዲያ ሮበርትሰን በዚህ መልክ የፈጠራ ድርሰቱን ጽፎ ለሕዝብ ካቀረበ ከ14 ዓመት በፊት ደራሲው በምናቡ የፈጠራት በልቦለድ ድርሰቱ የተረካት ቲታን የተባለችው መርከብና ከ14 ዓመታት በኋላ በ1912 ላይ ለአሳዛኝ አደጋ የበቃችው እውነተኛዋ መርከብ የገጠማቸው አደጋ የዚህን ያህል የመቀራረብ ባህሪ ነበራቸው። የመርከቧ ርዝመት ቲታን 800 ጫማ፣ ታይታኒክ 882.5 ጫማ፣ የጭነት አቅም በቶን ቲታን 75000፣ ታይታኒክ 66000፣ የኃይል ሰጪ ሞተር ብዛት ቲታን 3፣ ታይታኒክ 3፣ የመንገደኞች ብዛት ቲታን 3000፣ ታይታኒክ 2207፣ የሕይወት ማዳኛ ጀልባዎች ብዛት ቲታን 24፣ ታይታኒክ 20። መርከቧ የሰጠመችበት ወር ሁለቱም ኤፕሪል፣ የሰጠመችበት ክልል ሁለቱም በአትላንቲክ ውቅያኖስ፣ የአደጋ መንስኤያቸው ሁለቱም ከበረዶ ጋር በመጋጨት ነበር። በ19ኛው ምዕተ ዓመት ማለቂያ ላይ በአንድ ልቦለድ ውስጥ ቲታን በተሰኘ የፈጠራ መርከብ ላይ ሲደርስ የተተረከውን አደጋ ተፈጥሮ ከጊዜ በኋላ በ20ኛው ምዕተ ዓመት ውስጥ ከሞላ ጎደል ሞክሼ ስም ይዛ በተሰራችው እውነተኛ የእንግሊዝ መርከብ ላይ ለመድገም የቻለችው በእርግጥም ለአደጋው የተመቻቸና ለአጋጣሚ ክፍት የሆነ ሁኔታ እንኳን ኖሮ አይደለም። ታይታኒክ ከሷ በፊት እንደነበሩት መርከቦች በቀላሉ በበረዶ ግጭት ልትጠቃ የምትችል መርከብ አልነበረችም። ቲታን ከውቅያኖስ ለመጥለቅ ያበቃት አይነት አደጋ በእርግጥም የኋላ ተሻሽላ ለተሰራችው ለእውነተኛዋ የእንግሊዝ መርከብ ለታይታኒክ ከቶውንም የሚያሰጋት አልነበረም። ነገር ግን አደጋው የግድ በተመሳሳይ ሁኔታ ያውም በሞክሼይቱ መርከብ ላይ መደገም ያለበት ይመስላል። ተፈጥሮ በታይታኒክ ላይ ይሆናል ተብሎ የማይታለመውን እንዲሆን አድርጋና ተሻሽሎ በቀረበው አዲስ የመርከብ ሥራ ቴክኖሎጂ ላይ ቀልዳበት ጥፋቷን ለትንግርት ፈጽማለች። ታይታኒክ ልክ ከቲታን ጋራ በሚመሳሰል ሁኔታና ይዞታ በመስመጧ ብቻም ሳይሆን ራሱን በዛው አደጋ ለመስመጥ መብቃቷ ያስደነቀበት ብዙ ነገር ነበር። ታይታኒክ ከሷ በፊት በነበሩት መርከቦች ላይ ይደርስ ከነበረው የአደጋ አይነት ሁሉ ከፍተኛ ልምድና ዕውቀት ተወስዶ በተሻለ ጥንቃቄና ቴክኖሎጂ የተሰራች መርከብ ነበረች። በዚህም በዘመኑ ለብዙ መርከቦች መስመጥ ምክንያት የሆነው የባህር ላይ የግግር በረዶ ደንቀራነት በታይታኒክ ዘንድ ተገቢ መፍትሄ ተበጅቶለት ነበር። ይህም መፍትሄ መርከቧ በምታመራበት የጉዞ አቅጣጫ መስመር ላይ ከርቀት የበረዶ ግግር መኖር አለመኖሩን አስቀድሞ የሚያመላክት ጠቋሚ መሳሪያ ያላት መሆኑ ነው። በዘመኑ መርከበኞች በባህር ወይንም በውቅያኖስ ላይ ማዕበል ከሌለ በቀር በተለይም በምሽት ጉዞ ላይ የበረዶ ግግር ፊት ለፊት መኖር አለመኖሩን ከርቀት ማወቅ የሚችሉበት መንገድ አልነበረም። ይብዛም ይነስም ማዕበል ካለ ግን ውሃው ከበረዶ ቋጥኝ ጋራ ሲላተም የሚፈጥረውን ድምፅ በማዳመጥ ብቻ ከርቀት ሊለዩትና የመርከባቸውን ፍጥነት በመቀነስ ከበረዶ በስተግራ ወይ በስተቀኝ በጥንቃቄና በዝግታ አልፈው ሊሄዱ ይችላሉ። ታዲያ በበረዷማው ክረምት ወራት ወቅት ማዕበል በማይኖርባቸው የባህር ጉዟቸው ላይ መርከበኞች ይጨነቃሉ። መርከቦቹም ብዙ ጊዜ ለግጭት ይዳርጋሉ። ታይታኒክ ግን ይህን ጭንቀት ለማስወገድ የቻለች በታሪክ የመጀመሪያ ሆና ነበር ብቅ ያለችው። ከዚህ ውጭ ይህች መርከብ ሌላም ጥንካሬ ነበራት። በስህተት ወይም በሌላ በማንኛውም አይነት አጋጣሚና ተአምር እንኳን ተጋጭታ የግድግዳ አካሏ ቢጠረመስ ወደ ውስጥ የሚገባውን ውሃ ለማገድ የሚያስችል የመከላከያ አሰራር ነበራት። ይኸውም የውጩ ዋናው የግድግዳ አካሏ ተሰብሮ ወይም ተሸንቁሮ ውሃ ወደ ውስጥ መግባት ሲጀምር ሌላ ሁለተኛ ተዘጊ የግድግዳ መዝጊያ ከውስጥ በኩል ተዘርግቶ ውሃውን እንዲያግድ ማድረግ የሚቻልበት ነው። በዚህ አይነት
ሁለተኛው ተዘጊ ግድግዳ የመሰበር ወይም የመጠርመስ አደጋ ቢገጥመው እንኳን በሌላ ሶስተኛ ግድግዳ ውሃውን ማገድ ይቻላል። እንግዲህ ታይታኒክ ይህንን አይነቱን 6 ተዘጊ ግድግዳ በውስጧ አጥምዳ ይዛለች። ከዚህም ሌላ አዳዲስ የመረጃ ሰጭ መርማሪና የመገናኛ መሳሪያዎች ሁሉ ስላሏት ገና ተሰርታ ከተጠናቀቀችበት ጊዜ ጀምሮ ከፍተኛ ኩራት አሳድራ ነበር። በዚህ ሁሉ ጥንካሬዋና አስተማማኝ ይዞታዋ የሰው ልጅ ለባህር ጉዞ አደጋዎች ለመጀመሪያ ጊዜ የተሟላ ምላሽ የሰጠበት ድንቅ የመርከብ ስራው ተደርጋም ትቆጠር ነበር። ግን ይህ ሁሉ አደጋ ቻይ አሰራሯ ሳያድናት ታይታኒክ በልቦለድ ውስጥ ቲታን በሰጠመችበት አይነት ሁኔታ ታይታኒክም ያለምንም ተአምር በቀላሉ ከበረዶ ጋር ተጋጭታ አትላንቲክ ውስጥ አሽቆልቁላ ወረደች። ጉድ ተባለ። ከእንግሊዝ ወደ አሜሪካ ለመጀመሪያ ጊዜ በመጓዝ ላይ የነበረችው ታይታኒክ በምሽት ከመጋጨቷ በፊት የግግር በረዶ ቋጥኝ ከፊቷ አቅጣጫ መኖሩን መሳሪያው ገና ከሩቅ አመልክቷት ነበር። 6ቱ የውስጥ ተዘጊ መዝጊያዎችም ከግጭቱ ቅጽበት ጥቂት ቀደም ብሎ በፍጥነት እንዲዘረጉ መደረጉን ተረጋግጧል። ግን ከበረዶ ጋር ተላተመች። ውሃው ውስጧ ጎረፈና አትላንቲክ ውስጥ ሰመጠች። ይህ እንዴት ሊሆን እንደቻለ ብዙዎችን አጠያይቋል፣ አስገርሟል። እንግዲህ በ1898 ላይ አሜሪካዊው ደራሲ በጻፈው የሳይንስ ልቦለድ ቲታን በተባለች ግዙፍ መርከብ ላይ የደረሰው አደጋ ከ14 ዓመት በኋላ በገሃዱ ዓለም ታይታኒክ በሚል መጠሪያ የተሰራች እውነተኛና ግዙፍ መርከብ ላይ የተደገመበት ሁኔታ ባጭሩ ይህ ነበር። ታዲያ ይህ አስደናቂ የፈጠራና የተፈጥሮ ፍክክር በሌላም መልኩ ያሳየው አንድ አስገራሚ ነገር ነበረው። ቲታን በልቦለድ ውስጥ ያለች የሐሳብ ወይም የምናብ ኢማጂኔሽን መርከብ በመሆኗ ፈጣሪዋ ደራሲ ሞርጋን ሮበርትሰን ነው። ታይታኒክ የተሰኘው እውነተኛዋ መርከብ ደግሞ ቶማስ አንድሪውስ የተባለ መሐንዲስ ከአእምሮዋ መንጭቶ ባቀረበው የተሟላ ዲዛይንና ንድፍ የተሰራች በመሆኗ እሱም እንደፈጠራት ሊቆጠር ይችላል። ከሁለቱ ሰዎች አእምሮ የመነጩት ሁለቱ መርከቦች በስም መጠነኛ ሞክሽነት ከማሳየታቸው ጀምሮ አያሌ የይዞታና የፍጻሜ ሁኔታዎች መመሳሰልና መቀራረብ ቢታይባቸውም ዋናው ልዩነታቸው ግን ቲታን በልቦለድ ታይታኒክ ደግሞ በገሃዱ ዓለም የተከሰቱ መሆናቸው ነው። ታዲያ የሁለቱ መርከቦች ፍጻሜ የአትላንቲክ ውቅያኖስ እንደመሆኑ የደራሲው ሮበርትሰንና የመሐንዲሱ የቶማስ አንድሪውስ የህይወት ፍጻሜ የትና እንዴት ይሆን ብለው ይገምታሉ። መሐንዲሱ ቶማስ አንድሪውስ በዚቹ በመርከቡ በታይታኒክ ላይ ስለነበረ በኤፕሪል 1912 መርከቧ ከአትላንቲክ ውቅያኖስ ስትሰምጥ እሱም አብሯት ሰምጦ ቀርቷል። ደራሲው ሞርጋን ሮበርትሰን ደግሞ በማርች 1915 በኒውዮርክ ከተማ ውስጥ አትላንቲክ ሲቲ በተባለ ሆቴል በአንዲት መኝታ ክፍል ውስጥ የድርሰት ረቂቅ ባዘሉ ወረቀቶች ከተሞላ የመጻፊያ ጠረጴዛ ላይ በአንድ ጎኑ ደገፍ ብሎና በሰያፍ ሁኔታ ዘመን ብሎ እንደቆመ ሞቶ ተገኝቷል። ብዕሩም ጠረጴዛ ላይ ነበረች። የውሃ መሐንዲሱን ውሃ፣ የጽሑፍ ወይም የልብ ወለዱን መሐንዲሱን ጠረጴዛ፣ ያውም በአትላንቲክ ውቅያኖስና በአትላንቲክ ሲቲ ሆቴል ጨረስኩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።